ሰላም ጤና ይስጥልኝ እንደምን ዋላችሁ ውድ ወዳጆቼ ውይይት ርዕስ አድርጌ ሁለት መሰረታዊ ነገሮችን ይዤ ቀርቤያለሁ። እነዚህም ሁለት መሰረታዊ ነገሮች በውይይት ወቅት ላይ ጠቀሜታ ሊሰጡን የሚችሉና በቂ ግንዛቤ ልንጨብጥ የሚያስችለን የውይይት ርዕስ ነው። እሱም ለጠላት መጠቀሚያ ከመሆን መጠንቀቅ። ለጠላት መጠቀሚያ ከመሆን መጠንቀቅ የሚለው ርዕሱ። በዚህ ርዕስ ውስጥ ይህን ርዕስ ለሁለት ከፍዬ ነው የማቀርበው። ለሁለት ከፍዬ የማቀርበውም ለጠላት መጠቀሚያ የሚያደርጉን እውነት የኢኮኖሚ እይታ ነው። ለጠላት መጠቀሚያ የሚያደርገን እውነት የኢኮኖሚ እይታ ነው። አንደኛው የምንወያይበት። ሁለተኛው ለጠላት መጠቀሚያነት የምንሰጠውን አገልግሎት ሰርዘን እይታችንን እናስተካክል። ለጠላት መጠቀሚያነት የምንሰጠውን አገልግሎት ሰርዘን እይታችንን እናስተካክል የሚል በሁለት ዘርፉ ነው ለውይይት ይዤ የቀረብኩት። እንግዲህ ይህንን ሳቀርብ እናንተው በምንወያይበት ሰዓት ለእያንዳንዱ መሰረታዊ የሆኑ ነጥቦችን ልትይዙ ይገባል። ከነጥቦቹ ደግሞ አሳንሽም ከሆነ ወይም አሳልፍም ከሆነ ጥቅም የማይሰጥ ከውይይት ርዕሱ ጋር የሚሄድ ነው የሚለውን ልተቹኝ ትችላላችሁ። እኔም እታረማለሁ። አስተማሪው የሚያስተምረኝ ወይም ማስተካከል የሚገባኝን ማስተካከል እንድችል ይረዳኛል። ስለዚህ አይታችሁ አታልፉኝ። ስህተትንም አይታችሁ ግልጽ አድርጉ። እኔም ስህተታችሁን አይቼ አላልፍም። ስለዚህ ተከታተሉ። ለጠላት መጠቀሚያ ለእንዲህ አይነት ከንቱ ዓላማ ያላቸው በግለሰብ ወይም በቡድን የሚንቀሳቀሱ የሚያመጡት ውጤት ጥቃትንና ጉዳት ማሳያው ከወገን ተለይቶ የሚፈጽሙት ከጠላት ጋር ያላቸው እይታ ነው። እችን እይታ የሚሏትን ቃል በደንብ ይዋት። የአይን እይታ አይደለም፣ የስነ ልቦናና የአእምሮ እይታ ነች። እይታው ከውስጥ ስትመለከቷቸው በምን ላይ የተመሰረተ ነው የሚለውን እናውራ። በምን ላይ የተመሰረተ ነው እይታቸው የሚለውን እናውራ። አደጋው የቱ ጋር ነው በእይታቸው ውስጥ ያለው? በእይታው አደጋው የት ጋር ነው ያለው? ለጠላት ቤተሰብ ያደረጋቸው ኢኮኖሚ መሻት ወይስ አገር ክህደት?
ለጠላት ቤተሰብ ያደረጋቸው ኢኮኖሚ መሻት ወይስ አገር ክህደት? የምትፈልጉትን በነዛ ላይ መፈረጅ ትችላላችሁ። አገር ክህደትም ይሁን ኢኮኖሚ ማጣት ወይም ኢኮኖሚ ፍለጋ ንዋይ ፍለጋ ብንለው ይሻላል። ኢኮኖሚ ሳይሆን ንዋይ ፍለጋ የሚለው ያስኬዳል። ፍለገ ንዋይ የምንለውን ቃል ብንጠቀም ያስኬዳል። እነዚህን ከለየን በመደባቸው ውስጥ ያለውን እይታ መለየት አዳግተንም። በእነዚህ ይህንን ሁለቱንም ለምሳሌ ለጠላት ቤተሰብ ያደረጋቸው ኢኮኖሚ ወይም ንዋይ ፍለገ ንዋይ መሻት ወይስ አገር ክህደት? በአገር ክህደትና ፍለገ ንዋይ መሻት መካከል ያለው ልዩነት በሁለቱ መካከል ላይ በአንደኛው ላይ ከመደባችሁት እነዚህን ከለየን በመደባቸው ውስጥ ያለውን እይታ መለየት አዳግትም። በእነሱ ውስጥ ከሁለቱ በአንዱ ላይ ከተገኙ በውስጣቸው ያለውን እይታ መለየት አያስቸግርም። ምንድነው እይታው? የኔ ያንተ እይታ ምንድነው? ከራስንም ጋር እያወዳደርክ ሂድ። እኔ ከራሴ ጋር እያወዳደርኩ ነው የሚሄደው። ምንድነው እይታው የሚለውን ነገር አስምሩባት። ይህን መለየት የሚያስችል ህገ መንግስትን የሚያስፈጽመው አካል በቂ እውቀትና አቅም ያለው በውቅያኖስ ላይ የቆመ መርከብ አደጋ መከላከያ መሐለቅ እስከ ጥልቅ ውቅያኖስ ሰዶ እንደቆመ መርከብ ያ መርከብ በውቅያኖስ ላይ የተንሳፈፈው መርከብ አደጋ እንዳይደርስበት በሚቆምበት ጊዜ መሐለቅ የሚል አይነት ነገር አንድ የመርከብ ጠንካራ ክፍል እንደ ምሰሶ የሚቆም አለ። እሱን ሰዶ መርከቡ ይቆማል። እንደዚህ አይነት ሁኔታዎችን ለመከታተል የሚችል የመንግስት ከፍተኛ አካል ሁሉን ነገር ጠቅሎ ያዘው አለ። ያለ የመንግስት ኃይል የበላይ ኃላፊነት ነው። ያን ነገር ደግሞ በእነዚህ በሁለቱ መካከል ላይ በንዋይ ፍለጋና ወይም አገር ክህደት በመሳሰሉ ላይ የተሰለፉትን የውስጣቸውን እይታ ከለያችሁ በኋላ ለዛ ማጠቃለያው መስጠት የሚችለው ያ አሁን የጠቀስኳቸው ክፍሎች ናቸው። የጠቀስኩት ክፍሎች ናቸው። መርከቡ ላይ የተሳፈሩትን ሳይሆን የመርከቡን ጥንካሬ መሐለቁ የቆመው መሐለቅ ነው ያን ነገር መወሰን የሚችለው። ስለዚህ እዛ ውስጥ ጣልቃ ሳንገባ በውይይት ላይ የመሐለቁን ጉዳይና በመርከቡ የተሳፈሩትን ተሳፋሪዎችን ህይወት ለመጠበቅ የሚያስችል እውቀትና ህገ መንግስታዊ ድንጋጌ ያለው ይጠብቀዋል፣ ይከታተለዋል። ፍለገ ንዋይ እና ሀገር ክህደት በመሳሰሉት ላይ ከሁለቱ በአንዱ ላይ የተሰለፉትን መለየት የሚችለው እሱ ነው። እናንተ ግን በውይይታችን ላይ ይህንን መለየት የግድ ራሳችን በራሳችን እኔም ከሆንኩ አንተም ከሆንክ ልንለይ ይገባል። መለየት አለብን። አብረን ዝም ብለን የምንጓዝ ከሆነም ከሁለቱ መሃል እይታችንን የአይን እይታችን ሳይሆን የውስጥ እይታችን አእምሯችን ምን እንደሚመስል የግድ መለየት ልንለየው ይገባል። የክብር ነፃነት ያለንን ዳግመን ደጋግሞ ማስከበር የተሰጠ ኃላፊነት ስለያዘ ማን መሐለቁ በመርከቡ ላይ ለተጫነውና በመርከቡ ላይ ለተጫነውትና ለመርከቡ ኃላፊነት ተሰጥቶታል። የክብር ነፃነት ያለንን ደግሞ ደጋግሞ የማስከበር የተሰጠ ኃላፊነት ስለያዘ ሁሉም ኃላፊነት የተሰጠው የለም።
መርከቡ ብዙ ብረት አለው። ብረታ ብረት፣ አሉሚኒየም፣ የተለያየ ሁሉም ተሰርቶ ነው ያለው። ነገር ግን የመርከቡን አቋም መርከቡን ወደ ጥልቅ ውቅያኖስ ውስጥ እንዳይሰምጥ ወይም አውሎ ማዕበል ተነስቶ እንዳይገለብጥ የቆመ ጠንካራ መሐለቅ አለ። ያ መሐለቅ ወሳኝ ነው። መሐለቅ ከሌለ መርከብ የለም። መርከብ መቆም አይችልም። ስለዚህ ይህን ጉዳይ ማየት የሚችለው የክብር ነፃነት ያለንን ደግሞ ደጋግሞ ማስከበር የተሰጠው ኃላፊነት ስለያዘ ስለ መርከቡ መሐለቅ የሚታውቁት ነገር ካለ ብታስረዱኝ ይቀበላሉ። እኔ ግን የመርከቡን መሐለቅ ከተለያዩ ሁኔታዎች ውስጥ በጣም ጠቃሚና አስፈላጊ የሆነ መሐለቅ መሆኑን ስለተረዳው ነው በመሐለቅነት አሁን እያቀረብኩ ያለሁት። ለማንነት ሆነ ኢኮኖሚ ጥያቄ መልሱ በኢትዮጵያዊነትና በተፈጥሮ ሀብት ተጠቃሚ ለመሆን ስራ በመስራት በኢኮኖሚ መበልጸግ መቻል በማስመልከት ይሆናል። በማስመልከት ያ ማለት እንደገና ደግሞ ይህን ቃላት ለማንነት ሆነ ለኢኮኖሚ ጥያቄ ማንነት የሚለው ብዙ ነገር ጠቅልሎ ይዟል። እዛ ላይም የማንነት ጥያቄም ሆነ ለኢኮኖሚ ጥያቄ ለማንነት ሆነ ለኢኮኖሚ ጥያቄ መልሱ በኢትዮጵያዊነትና በተፈጥሮ ሀብት ተጠቃሚ ለመሆን ስራ በመስራት በኢኮኖሚ መበልጸግ መቻል በማስመልከት ሁሉን ማስረዳት ቅድም በሀገር ክህደት ወይስ ፈለገ ነዋይ በጠላትነት ተፈርጆ ከጠላት ጋር ተወግኖ የሚንቀሳቀሱ ሐሳባቸውን ለመነጠል በኢኮኖሚ ከሆነ በኢኮኖሚው መልክ በኢትዮጵያዊነትና በተፈጥሮ ሀብት ተጠቃሚ በመሆን ስራ በመስራት በኢኮኖሚ መበልጸግ ያስፈልጋል። በኢኮኖሚ ከሆነ ተመልሶ ሀገር ክህደት ከሆነ በሀገር ክህደት ላይ የሚመጣውንና የሚያስከትለውን የሚፈጽመውን እንደገና ለማንነት ጥያቄ ማንነቱም ቢሆን ሀገር ክህደት ላይ ማንነት ጥያቄ ማለት እኔ ሰው ነኝ። ይህ እኔ ሰው የሆንኩት በአንድ ሀገር ላይ ሰው ሆኜ የምኖረው በአየር ላይ አይደለም፣ በውቅያኖስ ላይ አይደለም። በዓለም ዙሪያ ሁሉ ዞሬ እኔ ነኝ ማለት አልችልም። በአንድ ሀገር ላይ በሀገሪቱ ውስጥ የሀገሩ ዜጋ ወይም ለነዋሪነት ፍቃድ የተሰጠ ሰው ነው የማንነት ጥያቄ መጠየቅ የሚችለው በአንድ ሀገር ላይ። ነገር ግን ከአንድ ሀገር ውጪ በግል የማንነት ጥያቄው የሀገር ክህደት ነው። በሀገር ክህደት ላይ የተመሰረተ የሆነና አስቸጋሪ ሊሆን ስለሚችል ይህንም ለዩት። አብጠርጥራችሁ ለይታችሁ ቅድም የቆመው መሐለቅ መርከቡን የጫነው መርከቡ ተሳፋሪዎቹ በመርከቡ ውስጥ ነው አሉት። መርከቡ መሐለቁ ይህንን መለየት እናንተም በውይይት ወቅታችሁ ስለዚህ ጉዳይ ትንሽ ጠበቅ ያለና ዘርዘር ባለ ሁኔታ ውስጥ ገብታችሁ እንድታዩ ነው። ይህን ሁሉ ያስፈለገው ከንቱ ዓላማ የያዙና ከጠላት ወግነው ከንቱዎች ክብር በገንዘብ አጋኖም እንዲህ መልሶ ለከንቱ ነገር መገዛትን መርጠው አገርን ክደው ከጠላት ጋር እጅና ጓንት በመሆን የሚያሸረግዱ እነማን ናቸው? ይህን ሁሉ ያለፈበት ያስፈለገው ከንቱ ይህን ሁሉ ያስፈለገው
ከንቱ ዓላማ የያዙና ከጠላት ወግነው ከንቶች ከጠላት ወግነው ከንቶች ክብር በገንዘብ አገርንም እንዲሁ አልመው በለከንቱ ነገር መገዛትን መርጠው አገርን ክለው ከጠላት ጋር እጅና ጓንት በመሆን የሚያሸረግዱ ገንዘብ ወይም ነዋይ ፍለጋ ነው። ፍለጋ ነዋይ ነው። የኢኮኖሚ እጥረት ነው። በኢኮኖሚ በማጣት ነው። ከጠላት ጋር ለማበርና ለጠላት ሽር ጉድ ለማለት መንገድ ለመምራት ለመቃኘት ህዝብን ሰላም ለማንሳት የፈለጉት ገንዘብ ወይም ፍለጋ ነዋይ ነው ወይስ ሀገር ክህደት ወይም ማንነት ጥያቄ? ሰላምን ንቀው ውርደትና ውድቀትን መርጠው ለህዝብ ደንታ ቢስ ሆነው ግል ጥቅም ማስቀደም የሚፈጥረውን ውድቀት እይታ የሌላቸው ከወዳጅ አገር ይልቅ ከጠላት የወገኑ ከወዳጅና አገር ይልቅ ከጠላት የወገኑ ጥላቢሶችን መንግስት ኃይል የህዝብን ሰላም የአገርን ዳር ድንበር ኃይሉን አሟጦ ተጠቅሞ አገር ያስከብራል። ይሄ እንግዲህ ይህንን ለማለት በሁለት መልኩ የከፈልኳቸው ውይይት ላይ ለጠላት መጠቀሚያ የሚያደርገን እውነት የኢኮኖሚ እይታ ነው ወይስ ለጠላት መጠቀሚያነት የምንሰጠውን አገልግሎት የኢኮኖሚ ጠቀሜታ ፈልገን ነው ወይስ ፈልገን ነው ወይስ አገር ክህደት በሚትለው ውስጥ የተጠቃለለችው ላይ ነው እስካሁን ድረስ የውይይቷን እንደ ውይይት ሀሳብ አድርጌ ይዤ የቀረብኩት እና ጥላቢሶችን መንግስት ኃይል የህዝብን ሰላም ጥላቢሶችን መንግስት ኃይል የህዝብን ሰላም የአገርን ዳር ድንበርና ኃይሉን አሟጦም ቢሆን ተጠቅሞ አገርን ያስከብራል። ማን በመርከቡ ማዕከል ላይ መርከቡ እንዳይገለበጥ መርከቡ እንዳይሰምጥ ተሳፋሪውም አደጋ ላይ እንዳይወድቅ የቆመው መሐለቅ መሐለቁ መጀመሪያ ጥንካሬ ከሌለው ለዚህ ሊበቃም መርከቡን ሊሸከምም አይችልም። የመሐለቁ ጥንካሬ ይወስናል የመርከቡን ክብደት የተሳፋሪውንም ክብደት በሙሉ ጠቅልሎ የመሸከም አቅሙ የሚወሰነው በመርከቡ ውስጥ መሃል ላይ በመቆም መሐለቅ ነው። ይህ መሐለቅ ነው ይሄንን አብጠርጥሮ መለየት የሚችለው። ለሱ ነው የተሰጠው ኃላፊነቱ ለሱ ነው የተሰጠው በሙሉ ያለው ሁኔታ። ፈለገ ነዋይ ሀገር ክህደት ወይስ ማንነት ጥያቄ? ከሶስቱ ውጪ አይደለም። ፈለገ ነዋይ ማንነት ጥያቄና ክህደት። የካደን ሰው ማንነትን የሚጠይቅ ሰው ፈለገ ነዋይ ለገንዘብ አገርን የሚሸጥ ሰው አብጠርጥሮ መለየት የሚችለው ጊዜ ሳይሰጥ እሽሩሩ ሳይል ማድረግ የሚችለው መርከቡን የተሸከመው መሐለቅ ነው። መሐለቁ ከተሰበረ መርከቡ ይገለበጣል። ስለዚህ በመሐለቁ ላይ ነው ያለው ያ ሁሉ ሐሳብ። አልችልም መሐለቁ የማይችል ወይ አርጅቶም ከሆነ ወይም አገልግሎት የማይሰጥም ከሆነ ይሄ ሌላ ጥያቄ ነው። በዚህ ጉዳይ ላይ ተወያዩ። ዝም ብለን ጭፍን ከምንጓዝ እንወያይ። የጭፍን አስተሳሰብ አሁን ያለውን ሁኔታ በሶስት ከፍለን የምናይ ከሆነ
በሶስት ከፍለን በውይይት ላይ የምንመለከታቸው ማጠቃለያው ጠቅላላ አሁን የተናገርኳቸው ሶስት ነጥቦች ናቸው። ማንነት ጥያቄ፣ ፍለጋ ነው ወይም በኢኮኖሚ ችግር ኢኮኖሚ ፍለጋ ከጠላት ጋር በመወገን፣ ሶስተኛው አገር ክህደት። እነዚህን ነው ለጠላት መጠቀሚያ የሚያደርጉን። እውነት የኢኮኖሚ እይታ ነው ወይስ እነዚህ ሶስቱን ሁለቱን በመጠቃለል በጋራ አንድ ላይ ሆኖ ነው ይሄን ያክል ሊሆኑ የቻለው? ስለዚህ ያንን ነገር በእንደዚሁ አስቀምጠን በአጠቃላይ የህዝብን ብሶት መንግስት ኃይል የህዝብን ሰላም የመንግስት ኃይል የአገርን ዳር ድንበር ኃይሉን አሟጦም ቢሆን ያስከብራል። በእሱ ነው የሚያስከብረው። እነዚህ ጥያቄዎች ምላሽ የሚሰጠው እሱ ነው። እኔ አንተ ለዚህ ምላሽ ለመስጠት ቦታ አይኖረንም፣ ሊኖርም አይገባም። ቢኖርም መሰረት ጠቃሚ ገንቢ ሀሳቦችንና ጠቃሚ ሀሳቦችን ከማቅረብ በስተቀር ሌላ አይነት አሁንም ወደ ማንነት ጥያቄና ወይም ወደ ክህደቱ ውስጥ ተጠቅልሎ ሊገባ ይችላል። አለዚያም ደግሞ ፈለገ ነዋይ ወይም ኢኮኖሚ በመሻት ከጠላት ጋር ከወገኑ ጋር ሊሰለፍ ይችላል። ያሰልፋል። ይህንን ልናውቀው ይገባል። ሁለተኛው ላይ ሲገባ የሚከተለውን አቀርባለሁ። አሁንም ሁለተኛው ለጠላት መጠቀሚያነት የምንሰጠውን አገልግሎት ሰርዘን እይታችንን እናስተካክል። እንዴት ነው እይታችንን ማስተካከል የምንችለው? በጣም እይታችንን ማስተካከል የሚቻለው ቅድም በሆነ ሁኔታ ላይ በማንነት በፈለገ ነዋይ ወይም በኢኮኖሚ መሻት ከጠላት ጋር መወገን አለዛም ደግሞ አገር መሸጥ መካድ ከሚሉት ለይተን ከዛ ለማውጣት ምን እናድርግ? ይሄ እንዳይፈጠር ምን እንስራ? እነዛ ነገሮች እውነት ሆኖም ከሆነ በዛ ተሰማርተው የተገኙት ካሉ ከዛም ከተመለሱ ምን ያድርጉ? ወይስ ምን እናድርግ? እኛስ ምን እንሁን? ለጠላት መጠቀሚያነት የምንሰጠውን አገልግሎት እናስወግድ። አገልግሎቱ መጀመሪያ ለጠላት የምንሰጠውን አገልግሎት እናስወግድ። ጠላት በእኛ እንዳይጠቀም እንሁን። እይታችንን እናስተካክል። ለጠላት መጠቀሚያነት የምንሰጠውን አገልግሎት እኛ ስናስወግድ፣ እኛ ሳናገለግል ስንቀር፣ እይታችንን ስናስተካክል ነው አሁን ወደ ፈለግነት ወደ ሰላማዊ መንገድ ወይ ወደ ሰላማዊ ህይወት ውስጥ ወይ ሰላማዊ ጉዞ መጓዝ የሚያስችለንን መንገድ መቀጠል የምንችለው። ይሄንን ለማለት ያስገደደን የኢኮኖሚ ችግር ነው ወይስ እይታችን ነው? ከዚህ በፊት በኢኮኖሚ ችግር ብቻ አይደለም፣ እይታችን የራሱ ውስጣችን ያለው እይታ ችግር አለበት። ያንን ነው አሁን ማስወገድ እይታችንን እናስተካክል የተባለው። እይታችንን ማስተካከል አለብን። ወዴት እንደምናይ ተስፋው የተሟጦ ያለቀና የሞተ ተስፋ የሌለው ሳትሆን ከፊት ያለህን እያየህ የምትጓዝ መሆንን ማወቅ አለብን። እይታችን ካልሆነና በኢኮኖሚ ችግር አሳበን ከሆነ ተስፋ ያለው እይታ ከፊት የሚታይ ተስፋ ውስጥ ስለሆነ እይታችን ሲያድግ ተስፋችን ያድጋል። እይታችን ካልሆነና በኢኮኖሚ ችግሩ አሳበን
ምን ለማለት ስለዚህ ያስገደደን የኢኮኖሚ ችግር ነው ወይስ እይታችን ካልሆነና በኢኮኖሚ ችግር አሳበን ከሆነ ተስፋ ያለው እይታ ከፊት የሚታይ ተስፋ ውስጥ ስለሆነ ተስፋ ያለው እይታ የሚታይ በእይታ ውስጥ ስለሆነ እይታችን ሲያድግ ተስፋችን ያድጋል። እይታችን ማለት ውስጣችን ነው። የምናስበው ነው። የምናቅደው ነው። በመሰረታዊ ነገሮች ላይ ጥሩ አመለካከት ጥሩ ለመስራት ያለው ፍላጎት ተነሳሽነት ሲኖር ነው የእይታችን ሁኔታ አሁን መታየት የሚችለው። በእይታ ችግር ሳይሆን በኢኮኖሚ ችግር ከጠላት ጋር ወግኖ ከሆነ በእይታ ችግር ሳይሆን ውስጡ ጥሩ ሆኖ እይታው የሀገር ክህደት ሳይሆን እይታው ማንነት ላይ የተመሰረተ ሳይሆን በቃ አጥቻለሁ ብሎ ወደ ፍለገነዋይ ፈልጎ ከጠላት ጋር ወግኖ ከሆነ ያን ነገር ካስቀረ አይሆንም ከጠላት ጋር አልወግንም የሚል ውሳኔ ላይ ከደረሰ እይታው አሁን ተስፋ ያለው እይታ ይሆናል። ስነ ልቦናው ተስፋ ያለው እይታ ውስጥ ብርሃንን እየታየው መጥቷል ማለት ነው። በልቡ ውስጥ በአእምሮ ውስጥ ጨለማ ከቦት የነበረው ጨለማ በብርሃን ተወግዶ እይታው ወደ ተስፋ ያለው መመለሱን ያሳያል ማለት ነው። እይታችን ሲያድግ ተስፋችን ያድጋል። አመለካከታችን ስንለወጥ ከፊት ከነበርንበት ለመለወጥ የሚያስችለን ሁኔታ ላይ መሰለፋችንን መሄዳችንን አቋማችንን መቀየራችንን ያስረዳል፣ ያሳየናል። አንድ ሰው ተስፋ የሚቆርጠው የወደፊት እይታ ሲያጣ ነው። አንድ ሰው ተስፋ የሚቆርጠው የወደፊት እይታ ከሌለው ተስፋ የለውም። ሲሞትበት እንጂ በእጁ ያለውን ሲያጣ አይደለም። አንድ ሰው ተስፋ የሚቆርጠው ገንዘብ ካጣ ኢኮኖሚክ ወይም ፍለገነዋይ ፍለጋ ሳይሆን በእጁ ያለው ከጠፋ ማንኛውም ነገር ከጠፋ ተስፋ አይቆርጥም። አሁንም በተለያየ መንገድ ሞክሮ በተለያየ ነገር ጥሮ ለማግኘት በእጁ ያለው ካለቀም የተለያየ ሁኔታ ውስጥ ገብቶ ለማለፍ ይሞክራል። ነገር ግን ተስፋው ከሞተ ከወደፊት ማየት የሚችለው ነገር ከሌለ ተስፋው ሞቷል፣ እሱም ሞቷል ማለት ነው። ከወደፊት ከፊቱ የሚታይ ነገር ከሌለ ተስፋው ሞቷል፣ እሱም ሞተ ማለት ነው። ለአንድ ነገር እይታ የማነሳሳት አቅሙ ከፍተኛ ነው። ለአንድ ነገር እይታ የማነሳሳት አቅሙ ከፍተኛ ነው። ከፊት ያለው ተስፋ እይታ ዓላማ እኛ እስከ ዛሬ ድረስ ከጥንት ከሶስት ስንት ሺህ ዓመት ጀምሮ የኖርነው በእይታችን ነው። በነፃነታችን ኮርተን ብዙ ሰው የተለያየ ነገር ብነግረውንም ጠላት ቢከበንም ቢያሽጎደጉድብንም እይታችን በጣም ከፍተኛ እይታ በኢትዮጵያውያን አእምሮ ውስጥ ያለው እይታ ለማንም የሌለ ነው። በየትኛውም ዓለም ሀገሮች እይታ ውስጥ የሌለ ነው። በኢትዮጵያውያን እይታ ያለው እኔ እንደምወስደው ከሆነ ለእኔ እንደገባኝ ከሆነ እኔ እንደማየው ከሆነ እይታ የማነቃቂያው የማነሳሳት አቅሙ ከፍተኛ ነው። እንዴት ብለን የምናየው ነገር እንድንነሳና ቀና ብለን ጉዟችንን እንድንቀጥል
ወደ ፈለግነው እንድንደርስ ጥንካሬን እንደሚሰጥ እይታችን ነው። እይታችን ወደ ፈለግነው አቅጣጫ ለመድረስ ያስችለናል። እይታ ከሌለው ተስፋ ከሌለው ወደፊት ተስፋ የሌለው ከሆነ ተስፋ ያጣ ተስፋው ሲሞትበት ምንም መሆን አይችልም። እኛ ግን ከ3 ሚሊዮን ዓመት ጀምሮ ተስፋችን ወደፊት እይታችን እጅግ ከፍተኛ ደረጃ ላይ እየገሰገሰ ነው ያለው። አሁን በደረሰበት ደረጃ ላይ የትኛውም አይነት ውጥንቅጥ ችግር ቢያጋጥም እይታችንና ተስፋችን እጅግ በጣም ከፍተኛና ሰፊ ነው። ሰውንና ሰው በመሆናችን በምናየው ነገር ወይም ልንፈራ እንችላለን ወይም ልንደፍር እንችላለን። ሰውንና እስካሁን ድረስ ባለው ሁኔታ ላይ በደረሰብን ባጋጠመንና ባሳለፍነው ዘመናት ሁሉ ሰውንና ልንፈራ እንችላለን፣ አለዛም ደግሞ ልንደፍር እንችላለን። ደፍረናል። አሁን ፈርተን አልተመለስንም። መፍራት ማለት ተስፋ ተማጦ ያለቀ ተስፋ የሞተ ማለት ነው። በድፍረት ነው እስካሁን ድረስ እየተጓዝን ያለ ነው። ከሁለቱ ባንዱ መሰለፉ እይታን ስሜቶችን ድርጊት ሂደት ነው። ለምሳሌ አሁን አንተ ብትፈራም ብትደፍርም የልብህ የውስጥ እይታ ነው ያን የሚወስነው። የልብህ እይታ በልብህ ውስጥ አገር የመካድ እይታ ካለ በልብህ ውስጥ ፈለገነዋይ ፈላጊ ከሆንክ በልብህ ውስጥ የማንነት ጥያቄ ይዘህ የምትነሳ ከሆነ ማናቸውንም ነገር ፈሪም ከሆንክ ደፋሪም ከሆንክ በውስጥ ያለው እይታ ነው የሚወስነው። ማንነትን የሚወስነው የውስጥ እይታ ነው። የአንድ ሀገር ህዝብ እይታው ይወስናል። የውስጥ እይታው ይወስናል። የአይን እይታ ብቻ አይደለም። በአይን የምትመለከተው ብቻ አይደለም። የውስጥህ የአእምሮ የስነ ልቦና እይታ ይወስናል። ይህ እይታ ትልቅ ተጽዕኖ ፈጣሪ ስለሆን ይችላል። ነገር ግን የውስጥ እይታችን በገሃድ አይናችን አይተን የምንቀበል ማንኛውም ነገር ይገለጣል። በማንኛውም ነገር ይገለጣል። ይሄ ነገር የውስጥ እይታ በውጭ አካል በአይን እይታ በምትወስደውና በምትፈጽመው ነገሮች ይገለጣሉ። እይታ የውስጥ እይታ ከሌለ የአይንህ እይታ የምታደርገው ተግባርና እንቅስቃሴ አይገለጥም። በተግባሩ መጥፎ ተግባር የውስጥ እይታ መጥፎ ከሆነ የአይንህ እይታ መጥፎ ተግባር ላይ ነው የሚሰለፈው፣ የሚያደርገው፣ የሚያካሂደው ተግባሪ ዛሬ የምታየው ወንድምህን መግደል፣ ዛሬ የምታየው የወንድምህን ንብረት መዝረፍ፣ ከጠላት ጋር ማበር፣ አገርህን መለወጥ፣ አገርህን መሸጥ፣ ማንነት ጥያቄ ላይ መሰለፍ ይሆናል። በዚህ መገለጽ የሚታየው የውስጥ ነገር ግን የውስጥ አይናችን በገሃድ አይናችን አይተን የምንቀበል ማንኛውም በገሃድ አይናችን የምንቀበል ማንኛውም ነገር ይገለጣል። ጥሩ ነገር የውስጥ አይኔ በውስጥ እይታ የሰመረ ከሆነ እጅግ በጣም አስደናቂ ሁኔታዎች ውስጥ ያለ ከሆነ በሀገሬ ውስጥ ለሀገሬ ወይም ለማንኛውም ነገር ሰላም ወይም ለማንኛውም ነገር ተስፋ ያለ የወደፊት ራዕይ የወደፊት ከፊት የሚታይህን ለመፈጸም የምትንቀሳቀስና የምታደርግ ከሆነ በዚህ መገለጽ የሚታየው የውስጥ ሰላም እይታ ነው። የውስጥ የስኬት እይታ ነው። የውስጥ የስራ ትጋት እይታ ነው የሚታይ በአካል በአይን
በውጭ ዓይንህም የሥራ ውጤት በዛው ይገለጻል። የሥራ ትጋት እይታ በመፍጠር በኢኮኖሚ ማደግን ያሳያል። የውስጥ እይታ ብሩህ ሲሆን ሁሉም ብሩህ ይሆናል። ስለዚህ ለኢኮኖሚ ችግር ብለን ከጠላት ጎራ መሰለፋችንን ቀርፈን የገጠመን ውስብስብ ችግር በማሳበብ የውስጥ እይታችንን አንሻፈን ሳይሆን ከልብ እይታችንን አቃንተን እውነተኛ ሆነን ተስፋ ባለው በሚታይ እይታ ውስጥ ለመበልጸግ የቀና ጉዞ እንድንጓዝ ያስፈልጋል። ተስፋ የቆረጠ ማለት እይታው የሞተ ነው። እኛ እይታችን እጅግ በጣም ከፍተኛ ደረጃ ላይ ነው ያለው። ከፊት የሚታይ እይታ አለን። ምክንያቱም አይተው እይታው በእጅ ያለውን የሚያገኘው ስለሆነ በአንዳንድ ቦታዎች ላይ በእጅ የሚያገኘው ነገር ላይ ብቻ ስለሆነ አሁን ለምሳሌ እይታው ምክንያቱም ይህ ደግሞ ለጠላት መጠቀሚያ ይሆናል የሚባለው ተስፋ የቆረጠ ማለት እይታው የሞተ ነው። ይህ ደግሞ ለጠላት መጠቀሚያ ይሆናል። ተስፋ የለኝም የሚለው ተስፋ የቆረጠ ወይም ከፊት የሚታይ ራዕይ የለኝም የሚል ሰው ለጠላት መጠቀሚያ ይሆናል። ለጠላት መጠቀሚያ መሆን አያስፈልገንም። እኛ ጠላት በእኛ ሊጠቀምን አይገባም። እኛ ለጠላት በር ከፋች መንገድ መሪዎች ልንሆን አይገባንም። እኛ እጅግ በጣም ከዘመን ከጥንት ጀምሮ ከፍተኛ የሆነ እይታችን ጠንካራ ስለሆነ በውስጥ እይታችን መሰረት በውጭ ዓይናችን ተመልክተን ልንጓዝ ይገባል። የትኛውም አይነት ፈለገ ወይም የኢኮኖሚ መሻት፣ የማንነት ጥያቄ በሀገር ከሀደት ክደት ጋር ተመሳጥሮ ተስፋ የሌለን የወደፊት ተስፋ የሌለን ተስፋ የሞተ ተስፋ ከሞተባቸው ሌላው መስለን የምንጓዝበት ሁኔታዎች ሊፈጠሩ አይገባም። እጅግ በጣም ሰፊ ተስፋ ያለንን፣ እጅግ በጣም የሚታይ ራዕይ ያለንን፣ እጅግ በጣም የሚታይ ተግባር እየተፈጸመ ያለንን። ስለዚህ እነዚህን በሁለት ነጥቦች ላይ ለራሴ እንደገባኝ አብረን ብንወያይ ከተነገረው ውስጥ 1-2-3 ነጥቦች ልናገኝ እንችላለን። እኔም ከዚህ አሻሽም ደግሞ በዚህ ጉዳይ ላይ ለማቅረብ እሞክራለሁ። ከነሱ ጋር በመሳተፍ ራሴም ደግሞ ራስን እለውጣለሁ። ፈለገ ነዋይ ወይም በኢኮኖሚ ችግር አለዛም በማንነት ጥያቄ አለዛም በሀገር ክህደት ውስጥም ተሰልፍም ከሆነ መለወጥ ይችላለሁ። ተስፋው ተሟጦ የሞተ አይደለም። እጅግ በጣም ከፍተኛ ተስፋ የሚታይ እይታዬ ከፍተኛ ስለሆነ እይታችን ከፍተኛ ስለሆነ በዚህ ጉዳይ ላይ በስፋት እንድንወያይ ብዬ ነው በዚህ ሰዓት የቀረብኩት። ስለተከታተላችሁና አብራችሁኝ ከኔ ጋር ስለሆናችሁ በጣም አመሰግናለሁ። ደህና አምሹ።